Usmi Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ የምንዛሬ የሐዋላ መረጃና እንዲሁም የባንኮችን ሙሉ የምንዛሬ ዋጋ እነግራችኋለሁ። በንግድ ባንክ ስንት እየተዘረዘረ ይገኛል? በሀገራችን ካሉ ባንኮች ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? ይህን ማብረር እናያለን። ከዚህም ጋር ተያይዞ በተለያየ ዓለም ሀገራት የምትገኙ ከባንክና ከናሽናል አይዲ ማጣመር ጋር በተያያዘ ጥያቄያችሁን እንመልሳለን። ቅድሚያ የምናየው ጥያቄ ወይንም ደግሞ የምንሰጠው ምላሽ ወንድሜ እኔ 13935 ዲርሃም አለኝ፣ ወደ ሀገር ቤት ልገባ 4 ወር ነው የቀረኝ። እናም በዶላር ቀይሬ ልግባ ወይንስ ራሱ ሪያሉን ወይንስ እዛው ልዘርዝር የሚል ጥያቄ ነው። ይሄን በተመለከተ እኔ እንደዚህ አድርጊ እንደዛ አድርጉ ልል አልችልም። የሚያዋጣችሁና የሚመቻችሁን ራሳችሁ ታውቃላችሁ። ነገር ግን ወደ ሀገር ቤት ይዛችሁ በምትገቡ ሰዓት በተለይ ደግሞ በኢማራት የምትገኙ በሳዑዲ አረቢያ የምትገኙ እናንተ በጭራሽ ወደ ዶላር መቀየር የለባችሁም። ምክንያቱም በሁሉም ባንኮች እንዲሁም ደግሞ ውጭ ምንዛሬ ቢሮዎች የግል ቢሮዎች ማለት ነው፣ ከነሱም መዘርዘር ስለምትችሉ ሁሉም የሳዑዲ ሪያልንም ሆነ የኢማራቶችን ዲርሃም ይዘረዝሯችኋል። የባህሪን ዲናርና እንዲሁም የኩዌት ዲናር ግን ወደ አሜሪካን ዶላር ቀይራችሁ ይዛችሁ ብትመጡ ነው መልካሙ። ምንድነው እናንተ ወደ አሜሪካን ዶላር በምትቀይሩ ሰዓት የሳዑዲ ሪያልና ኢማራቶች ዲርሃም የዋጋ ታሪፉ ይቀንሳል። ከዛም እንደገና ወደ ዶላር ከቀየራችሁ በኋላ ወደ ኢትዮጵያ ብር ስትቀይሩት በቀጥታ ሂሳቡ አይመጣላችሁም፣ ዝቅተኛ ዋጋ ነው የሚመጣ። ስለዚህ ራሱ ሪያሉን ወይንም ደግሞ ዲርሃሙን ይዛችሁ ወደ አገር ቤት ብትገቡ የተመረጠ ይሆናል። ሁለተኛው እናመሰግናለን ወንድማችን፣ እኔ ንግድ ባንክ አካውንት ነበረኝ፣ እናም አሁን ላይ ለማስገባት አይቻልም አሉኝ። እንዴት ላደርግ? ያለሁት ውጭ ነው ይላል። ለምንድን ነው ማስገባት ማይቻለው? ምናልባት ኢንአክቲቭ ሆኖ ሊሆን ይችላል። ምክንያቱም ከ6 ወርና ከዛ በበላይ የባንክ አካውንት ካልተንቀሳቀሰ ኢንአክቲቭ ይሆናል። ይሄ የሚሆንበት ምክንያት ደግሞ የባንክ አካውንቱ ባለቤት ኢትዮጵያ ውስጥ የለም ተብሎ ስለሚታሰብ ግለሰቦች ችግር እንዳይፈጥሩበትና የእናንተ ገንዘባችሁ አደጋ ላይ እንዳይወድቅ ነው ይሄ የሚደረገው። ስለዚህ በሞባይል ባንኪንግ ወዘተ በዲጂታል ማንቀሳቀስ አይቻልም። ነገር ግን ወደ አካውንታችሁ እንዲያስተላልፉላችሁ ከተፈለገ ይቻላል። ይህም የሚቻልበት ምክንያት ምንድን ነው? በቀጥታ ባንክ በመሄድ ከአካውንት ወደ አካውንታችሁ ማስተላለፍ ይቻላል። ሶስተኛም እኔ ምልህ የውሸት ደረሰኝ አለን ወይ ይላል። የውሸት ደረሰኝ እንግዲህ በጥቁር ገበያ በሐዋላ በምትልኩ ሰዓት የውሸት ደረሰኝ ሊኖር ይችላል። ገንዘባችሁን እንዳትበሉ ጥንቃቄ አድርጉ የሚል መልእክት ነበር። ይህን በተመለከተ ነው የውሸት ደረሰኝ አለን ነው የሚለው። እንኳንስ የውሸት ደረሰኝ ቀርቶ የውሸት ገንዘብ ወይንም ደግሞ ፎርጅድ ብር እኮ የተሰራ ነው አይደል እንዴ? ስለዚህ እንኳንስ ወረቀቱ ቀርቶ ገንዘብም አስቸጋሪ በሆነ ሁኔታ እየተሰራ ይገኛል። ስለዚህ አሁንም ጥንቃቄ አድርጉ። አዎ ፎርጅድ ወይንም ደግሞ ሐሰተኛ የሆነ ደረሰኝ ሊሰሩላችሁ ይችላሉ፣ ተጠንቀቁ። በቀጥታ የምንዛሬ ዋጋ መረጃችን ስንመለከት ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18505 ብር እንደሚሸጥና እንደ አሜሪካን ዶላር 185 ብር ከ05 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 153 ከ41፣ በዳሽን ባንክ 153 ከ98፣ ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 154 ብር ከ44 ሳንቲም እየዘረዘረ ይገኛል። በመቀጠል ዩሮን እናያለን። 100 ዩሮ 21693 ብር እንደሚሸጥና 1 ዩሮ 216 ብር ከ96 ሳንቲም በመሸጥ ላይ ይገኛል። እንዲሁም በንግድ ባንክ 1 ዩሮ 179 ብር ከ45 ሳንቲም፣ እንዲሁም በዳሽን ባንክ 182 ከ92፣ በሂጅራ ባንክ 182 ከ95፣ ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በዚህም 183 ብር ከ16 ሳንቲም እየዘረዘረ ይገኛል። ዩሮን በተመለከተ በመቀጠል የምናየው ስዊዝ ፍራንክን ነው። 100 የስዊዝ ፍራንክ 23670 ብር እንደሚሸጥና አንድ የስዊዝ ፍራንክ 236 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 190 ብር ከ62 ሳንቲም በመዘርዘር ላይ ይገኛል።
እንዲሁም በዳሽን ባንክ 198 ብር ከ73፣ በአባይ ባንክ 195 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አሁንም በድጋሚ ዳሽን ባንክ ሆኖ ተቀምጧል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4933 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ33 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ90 እንዲሁም በሂጅራ ባንክ 44 ብር ከ79 ሳንቲም፣ በአቢሲኒያ ባንክ 43 ከ76 ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 ኢማራቶች ዲርሃም 5037 ብር እንደሚሸጥና አንድ ኢማራቶች ዲርሃም 50 ብር ከ37 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ ኢማራቶች ዲርሃም 41 ብር ከ77 ሳንቲም እየተሸጠ ይገኛል። እንዲሁም በአቢሲኒያ ባንክ 44 ብር ከ22 ሳንቲም እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። አንድ ኢማራቶችን ዲርሃም 46 ብር ከ27 ሳንቲም እየዘረዘረ 47 ብር ከ20 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 60200 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 602 ብር ከ05 ሳንቲም እየተሸጠ ይገኛል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4880 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ80 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ 409 ብር እንደሚሸጥና አንድ ሊሬ 4 ብር ከ09 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13600 ብር እንደሚሸጥና አንድ ካናዳን ዶላር 136 ብር በመሸጥ ላይ ይገኛል። የአውስትራሊያን ዶላር 133 ብር ከ29 ሳንቲም በመሸጥ ላይ ይገኛል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2709 ብር እንደሚሸጥና አንድ ዩዋን 27 ብር ከ09 ሳንቲም በመሸጥ ላይ ይገኛል። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 25100 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 251 ብር በመሸጥ ላይ ይገኛል። በንግድ ባንክ አንድ ፓውንድ ስተርሊንግ 203 ብር ከ22 በመሸጥ ላይ ይገኛል። እንዲሁም በሂጅራ ባንክ 210 ብር ከ45 ሳንቲም፣ በአቢሲኒያ ባንክ 208 ከ37 ከፍተኛውን ዋጋ የሚሰጠው ባንክ አሁንም በድጋሚ ሂጅራ ባንክ ነው። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 48100 ብር እንደሚሸጥና አንድ የኦማን ሪያል 481 ብር በመሸጥ ላይ ይገኛል። በመቀጠል የኢንዲያን ሩፒን እናያለን። 100 የኢንዲያን ሩፒን 195 ብር እንደሚሸጥና አንድ ሩፒን 1 ብር ከ95 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 26100 ብር እንደሚሸጥና አንድ ጆርዳን ዲናር 261 ብር በመሸጥ ላይ ይገኛል። በመቀጠል የባህሪን ዲናር እናያለን። 100 ባህሪን ዲናር 49011 ብር እንደሚሸጥና አንድ የባህሪን ዲናር 490 ብር ከ11 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል።